ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ በተለየ መኪና ተገናኝተናል። እንግዲህ ዛሬ የማሳያችሁ ምንድን ነው፣ እዚህ ጋር 163 መርሴዲስ ኤምኤል ምንድን ነው ባስና ኤስፒ እዚህ ጋር እንደምታዩት የምታበራ ነገር አለችው። ባስና ኤስፒ ያበራል እና ይሄ ችግር ምንድን ነው? ከስተመር ኮምፕሌኑ ይሄ ነው። ምንድን ነው ችግሩ የሚለውን ነገር ለማየት አሁን ኦልሬዲ ስታር ፕለግ አድርገናል። እንግዲህ ምን እንደሚል እንግዲህ እዚህ ጋር እናያለን። ከዛ ወደ ሶሉሽኑ እንሄዳለን። አብራችሁን ቆዩ። እንግዲህ እንደምታዩት ኦልሬዲ ኩዊክ ቴስት አድርጎ እዚህ ጋር የሚያሳዩን ሲስተሞች አሉ። የምታያቸው ሲስተሞች ናቸው። ለምሳሌ ይሄ ትራንስፈር ኬስ፣ ሲዲአይ፣ ኤስፒ፣ ባስ፣ ቫኪዩም ፓምፕ፣ ኤርባግ፣ ኦል አክቲቪቲ ሞጁል፣ ኤክስቴንድድ አክቲቪቲ ሞጁል፣ ዳስ፣ አይሲኤም፣ ኦዲዮ የሚሉት በሙሉ እዚህ መኪና ላይ የተገጠሙ ሲስተሞች ናቸው። ስለዚህ አሁን የኛ ቀጥታ ሪሌትድ የሆነው ባስና ኤስፒን የሚያበራብን እንደገና እዚህ ጋር መተን ምን ውስጥ እንገባለን? ወይ ኤስፒ ውስጥ ወይ ባስ ውስጥ እናያለን ማለት ነው። ምን ለማድረግ አሁን ለምሳሌ ፎልቱ ምንድን ነው የሚለውን ብቻ ለማወቅ እቺ ኤፍ4 ነክተን ኤፍ8ን ስንነካ የሚያሳየን ነገሮች አሉ። እዚህ ጋር ለምሳሌ ብሉ ፍለግ ላይ ፌላሪቲ የሚል ነገር አለው። ሶስተኛ ቤት፣ አንደኛ ቤት፣ ኢንቴክ ቴምፕሬቸር ሴንሰር ምናምን የሚል ነገር አለ። ይሄ ቀጥታ ሪሌትድ የሚሆነው ለምሳሌ ጠዋት ስታስነሱ የሚደበድብ ከሆነ የመኪናው ሞቆ ነው፣ ዲዘል ስለሆነ መኪናው ሞቆ መነሳት መቻል አለበት። ስለዚህ ምንድነው ብሉ ፍለግ ፌላሪቲ ካለው አንደኛ ቶሎ አይነሳላችሁም፣ የመደብደብ ነገር ይኖራል ማለት ነው። የኛ ግን ቀጥታ ሪሌትድ የሆነው ምንድነው ኤስፒ እና እዚህ ጋር እንደምታዩት ኤስፒ እና ባስ ላይ እዚህ ጋር እንደምታዩት ሁለቱም መጥፋት መቻል አለባቸው። ስለዚህ መጀመሪያ ኤስፒ ላይ ስንሄድ እነኚህ ፎልት ኮዶች ናቸው። ያ ማለት ነው ሃይ ፕሬሸር ሪተርን ፓምፕ፣ ኮሚኒኬሽን ኢንጂን፣ ስትሪንግ አንግል ኖት ኢኒሻላይዝድ፣ ያው ሬት ሴንሰር የሚል ነገር አለው። ብዙ ጊዜ ፎልት የሚመጣባችሁ መቼ ነው? ስትነዱት ሊመጣ ይችላል። ይሄ ስትሪንግ አንግል ሴንሰር ራይት ቱ ሌፍት፣ ስቲሪንጉን ወደ ግራ ወደ ቀኝ አድርጋችሁ በምትጠመዝዙበት ሰዓት ላይ እዚህ ጋር ኢኒሻላይዝድ የሚለው ኖት ኢኒሻላይዝድ የሚለው ኢኒሻላይዝድ ይሆናል ማለት ነው። ለምን? ስትሪንግ አንግል ሴንሰሩ ያንን ፊል ስለሚያደርግ የዛ ሰዓት ትክክለኛ ኢኒሻላይዝድ ሆኗል አልሆነም የሚለውን ያስቀምጥላችኋል። ነገር ግን አሁን እዚህ ጋር ምንድን ነው የሚያሳየን? እንዳለ የሚያሳየን ስቶርድ ፎልት ነው። ስቶርድ ፎልት ማለት ከዚህ በፊት የነበረ ፎልት ማለት ነው። እና እንግዲህ እቺም ኤፍ ስሞል ኤፍ የምታዩት እቺ ስቶርድ የነበረ ከዚህ በፊት ፕሪቪየስሊ የነበረ አሁን ላይ ግን ከረንትሊ የሌለ ፎልት ነው ማለት ነው። ስለዚህ ምንድነው ኮምፒውተራችን ሁል ጊዜም ችግር ከተፈጠረ በኋላ ፎልት ሪከርድ ያደርጋል፣ ያ ሚሞሪው ይይዛል ማለት ነው። ስለዚህ ምን ማድረግ አለብን? ሪሴት ማድረግ መቻል አለብን። ያንን ሪሴት ካደረግን በኋላ ድጋሚ ፎልቱ ይመጣል አይመጣም የሚለውን ቼክ እናደርጋለን። ለምን? አሁን በዚህ በሰጠን ፎልት ችግሩ በፊት ነበር እንጂ አሁን ላይ አለ ማለት አይደለም። ስለዚህ ምንድነው ይሄንን የምናደርገው? መጀመሪያ ፎልቱን ይሄንን ክሊር እናደርጋለን። ክሊር ካደረግን በኋላ ከዛ ድጋሚ ፎልቱ የሚመጣ ከሆነ የዛ ሰዓት ኮምፒውተራችንን ሰክተን እንደገና ዲያግኖስ እናደርጋለን ማለት ነው። ዲያግኖስ ካደረግን በኋላ ፎልቶቹ አንድ አይነት ዘሴም ከሆኑ በዛ በሰጠን ፎልት መሰረት ፈርዘር ቼክ እናደርጋለን ማለት ነው። ነገር ግን አሁን ይሄ ምንድነው? ለምሳሌ አሁን ሃይ ፕሬሸር ሪተርን ፓምፕ ሁሉ ጊዜ የሚመጣው ምንድነው? ብሬክ ስትረግጡ የዛ ሰዓት ፓምፕ አይደለ ያው ፓምፕ ለማድረግ የኦይሉን ፓምፕ ለማድረግ የሚጠቅመን ፓርት ነው እና እሱ ካልሰራ እንደዚህ አይነት ፎልት ሊያመጣ ይችላል። ምክንያቱም አንዱ የብሬክ ሲስተም እንትን ፓርት ሞተሩ ስለሆነ ማለት ነው። ስለዚህ እሱም ቼክ እናደርጋለን። ግን አሁን ላይ ቼክ እናደርገው ሳይሆን እያንዳንዱን ምን እናደርጋለን? አክቹአል ቫልዩን እናያለን። ኤሲፒ ላይ እንገባና አክቹአል ቫልዩ ላይ እንሄድና እናያለን ይሰራል አይሰራም የሚለው ማለት ነው። ይሄ ሲስተም ምን ይባላል? ኤችኤችቲ የሚባል ሲስተም አለ መርሴዲስ ላይ
በምትሰሩበት ሰዓት የራሱ አሁን ይሄ የራሱ ስታር ዲያግኖሲስ ነው። ስለዚህ HHT ዳስ ኤግዘንትሪ የሚባሉ ሲስተሞች አሉ። ስለዚህ ስለሱ በደንብ ኖሃው ሊኖራችሁ ይገባል ማለት ነው። አሁን እዚህ ጋር የሚያሳየው ምንድነው ASP የአውሬት ሴንሰር ላይ ችግር አለ ብሎ ነው የሚያሳየው። ይሄ ማለት በብላክ አሳየ ማለት ችግሩ ከረንት ነው ማለት ነው። ይሄ ግን ስቶርድ ነው። ይሄው ማጥፋት ይቻላል። ይሄን ግን ማጥፋት አይቻልም። እንዴት እንደሚሆን አሳያችኋለሁ። የአውሬት ሴንሰር የሚለው አሁን ይሄንን ክሊር ስትሉት አንድ ፎልት ይቀራል። እስቲ አሁን ቼክ እያደረገ ነው ሲስተሙን። አያችሁት? የአውሬት ሴንሰር የሚለው የዚህ የኤስሲፒ እና ባስ የሚበራበት አንደኛው ምክንያት ይሄ የአውሬት ሴንሰር የሚባለው ነው። ስለዚህ ይሄኛው ሴንሰር ደግሞ ቼክ ለማድረግ እዚህ ጋር በሚሰጠን ፎልት ኮዶች አሉ። እነኚህ ፎልት ኮዶች ምንድነው C1120 ማለት ምንድነው የሚለውን እዚሁ ላሳያችሁና አንዴ። እሺ አሁን እንደምታዩት እዚህ ጋር ዊስ የሚባል አለ የመርሴዲስ ራሱ ዶክመንት የምናይበት ማለት ነው። እንደምታዩት አሁን ኦልሬዲ ሻሲ ነምበሩን አስገብቼ እና ሲስተም ውስጥ ገብቻለሁ። እንደምታዩት እዚህ ጋር ASP የሚል ይታያቸዋል። እዚህ ጋር የሶስት ገብተን ምንድነው የሚለውን እናያለን ማለት ነው። ስለዚህ መጀመሪያ የምንሄደው ምንድነው እዚህ ጋር የሚያስመርጡ ነገሮች አሉ። እዚህ ጋር እዚህ ላይ የሚታያችሁ ከሆነ ዲያግኖሲስ ኮንቴንት የሚለው ላይ እዚህ ጋር ፎልት ሚሞሪ የሚላል እዚህ ጋር እንገባለን። ከዛ ይሄንን አክሰፕት እናደርጋለን። ከዛ እናስረዝመውና እዚህ ጋር የሚለን ፎልት ኮዶች አሉ። በእነዛ ፎልት ኮዶች መሰረት ቼክ እናደርጋለን ማለት ነው። የኛ ፎልት ኮድ ስንት ነው? እዚህ ጋር መተን ቼክ እናደርጋለን። ፎልት ኮዳችን ይሄ ነው። C1120 ነው። ይሄንን ቼክ እናደርጋለን። C1120 የሚለው ላይ እሱ ጋር ከገባን በኋላ C1120 ይሄ ነው። አያችሁት? እዚህ ጋር C1120 ASP ያው ሬት ሴንሰር B45 ይላል። እዚህ ውስጥ የገባነው ምንድነው ፎልት ኮዱ ምንድነው የሚለው እንደገና ምንድነው ቼክ ማድረግ ያለብን የሚለውን እዚህ ጋር መተን እዚህ ጋር የምታሳየን ምልክት አለች። እቺ ዶክመንት ነምበር ነች። በዚህ ፎልት ኮድ ምን ማድረግ እንዳለብን እዚህ ጋር ያሳየናል ማለት ነው። እዚህ ስንገባ ምን ይለናል? አንደኛ ቮልቴጅ ሰፕላይ ፍሮም SPS የሚለው የመሪ ላይ የሚገጠም እንትን አለ ፓወር ሰፕላይ፣ እሱን ቼክ አድርገን የሚለው ከዛ ምን አድርገን የሚለው ይሄ N475 ማለት ASP ኮንትሮል ዩኒት ነው። ፒን አንደኛው ኮኔክተር ላይ ፒን 17 እና አንደኛው ኮኔክተር ላይ ፒን 18 ላይ ኢግኒሽን ኦን አድርገ በመልቲሜትር ቮልቴጅ DC ቮልቴጅ ላይ አድርገ ከ4.75 እስከ 5.25 ቮልት መምጣት አለበት ነው የሚለው የስፔሲፊክ ቫልዩ ነው። ይሄ ካልመጣ ምንድነው ችግሩ? ወይ ኬብል ነው ወይ ሴንሰሩ ነው ወይ ASP ኮንትሮል ዩኒት ነው የሚለው። ስለዚህ ይሄንን ቼክ እናደርጋለን ማለት ነው። ስለዚህ ምንድነው የሆነ ፎልት ሲሰጠን ይሄ የ2000 ዓመተ ምህረት መኪና ነው እና 2000 ዓመተ ምህረት መኪና መርሴዲስ እንደዚህ አይነት ነገሮች በሚሰጥበት ሰዓት HHT ሲስተም ቅድም እንዳልኳችሁ HHT ሲስተም የሚባል አለ። ፎልት ኮድ ሲሰጠን ዊስ ላይ ሌላ ሶፍትዌር ነው የወርክሾፕ ኢንፎርሜሽን ሲስተም ማለት ነው። እዛ ውስጥ ገብተን እያንዳንዱን ፎልት ኮድ ቼክ በምናደርግበት ሰዓት የሚሰጠን ሜዠርመንት ኢንስትራክሽን አለ። እሱን ተከትሎ መጨረሻው ላይ ሶሉሽን ላይ እንደርሳለን ማለት ነው። አሁን ላይ ለጊዜው ግን ምንድነው ቼክ አድርጉ የሚለን ይሄንን ሴንሰር ቮልቴጁን ቼክ አድርግ፣ አለበለዚያ ይሄንን ቮልቴጅ ከተገኘ ኦኬ ነው ሲስተሙ። አለበለዚያ ግን ይሄ ካልመጣ አንደኛ ወይ ኬብል ነው ወይ ሴንሰሩ ነው ወይ ኮንትሮል ዩኒቱ ነው ማለት ነው። ስለዚህ ይሄንን ቼክ እናደርጋለን።
እና እንደዚህ አይነት ነገሮች በሚያጋጥምባችሁ ሰዓት ስፔሻሊ መርሴዲስ ላይ ብዙ እንትን ጋይደር ቴስቶች ስላሉ አንዳንድ ጊዜ በሱ ሊገኝ ይችላል። እና አሁን ይህንን ላተራል አክስለሬሽን ሴንሰር ነው የኛ ፎልት ችግራችን። እና ምንድነው የምናደርገው ይሄኛው ሴንሰር የት ነው ያለው የሚለውን ነገር ደግሞ በዚህ ቅድም እንዳልኳችሁ ዊስ የሚባል ሲስተም አለን ብያለሁ። በሱ የአውሬት ሴንሰር ወይም ላተራል አክስለሬሽን ሴንሰር የሚባል ነገር ስላለ እሱን ቼክ እናደርጋለን ማለት ነው። እና እዚህ ጋር የምታዩት ምንድነው ላተራል አክስለሬሽን ሴንሰሩ ፖዚሽኑን ይነግረናል ማለት ነው። ያለው ቦታ እዚህ ጋር ነው ማለት ነው። ያ ማለት ነው ልክ እዚህ ጋር ያለው ማለት ነው። እዚህ ላይ ይሄንን ሴንትራል ኮንሶሉን እንፈታና ሎኬሽኑን እናገኘዋለን ማለት ነው። የዚህ ቦታው ይሄ ነው። ስለዚህ ምንም ቦታ ባታውቁትም ራሱ ሲስተሙ ላይ ገብታችሁ የቱ ጋር እንዳለ ይነግራችኋል ማለት ነው። እና ቦታውንም ፓርቱንም የቱ ጋር እንደሚገጠም አንዳንድ ጊዜ ላታውቁት ትችላላችሁ። ግን ዶክመንት ካያችሁ ቦታውንም ታውቁታላችሁ፣ ሜዠርመንታችሁም ትክክል ይሆናል ማለት ነው። እና ይሄንን ላሳያችሁ ብዬ ነው። አመሰግናለሁ።